ለምን ይሄት እዚህ አካባቢ ማለት ነው ሂፕ ዲፕ ካለብሽ ወይም ደግሞ ገባ ያለ ቅርጽ ካለብሽ እንድታስተካክዩ አግዝሻለሁ ባይ ዘ ዌይ እሱ ያጥንጥሽ ቅርጽ ነው ግን ጡንቻ ማዳበር ትችያለሽ የመጀመሪያው ኤክሰርሳይዝ ማለት ነው ሲትድ ሂፕ አብዳክተርስ ተብሎ ይጠራል ይሄኛው ቁጭ ብለሽ ከፈለግሽ 20 ጊዜ 25 ጊዜ መስራት ትችያለሽ አሜዚንግ የሆነ ኤክሰርሳይዝ ነው ይሄኛው ጡንቻሽ ያሰራዋል ማለት ነው ከዛ 5 ጊዜ መደጋገም ትችያለሽ እንደፈለግሽው ማለት ነው ሁለተኛው ኤክሰርሳይዝ ደግሞ ሱሞ ስኳት ተብሎ ይጠራል እንደምታዩ ይህ ብረት መጠቀም ትችያለሽ ምንድነው የምታደርጊው ሜክ ሹር መቀመጫሽን ተጠቅመሽ ስኩዊዝ አድርጊውና ከዛ እንደዚህ ትነሻለሽ ከዛ እግርሽን ሰፋ ታደርጊያለሽ ከትክሻሽ እኩል ሊሆን ይችላል ወይም ደግሞ ትንሽ ሰፋ ታደርጊውና ቁጭ ትያለሽ መቀመጫሽን ተጠቅመሽ ከፍ ቁጭ 15 ጊዜ መደጋገም ትችያለሽ ከዛ ለ1 ደቂቃ ምናምን እያረፍሽ ማለት ነው 3 እስከ 4 ጊዜ ደጋግሚው ወደ ቀጣዩ ኤክሰርሳይዝ ልውሰድሽ አሁን ደግሞ የምትሰሪው ሂፕ ሬይዝስ ተብሎ ይጠራል እጅሽ እንደዚህ ታደርጊና ማለት ነው ከዛ እግርሽ እንደዚህ ታደርጊያለሽ ብርክሽ ትንሽ ብቻ አጠፍ ታደርጊያትና ወረድ መሬት ነካ አድርገሽ ስኩዊዝ እዚህ ላይ ነው ፊልም ታደርጊው እሺ 15 ጊዜ መደጋገም ትችያለሽ ፊትሽን ቀይረሽ ደግሞ እንደገና ትደግሚያለሽ 3 ጊዜ በየ1 ደቂቃ እረፍት ማለት ነው ይህ እየጠነከረና እያደገ ይመጣል ማለት ነው እኔ ፕሮግራም እንዳወጣልሽ የምትፈልጊ ከሆነ የቴሌግራም ስልክ ቁጥሬ ቲክቶክ ባዮ ላይ ያለ አሁኑ ግቢና ተመዝገቢ በርቺልኝ